ጌታ ሆይ ይህንን ኃጢአት ከሕይወቴ ነቅለህ አውጣልኝ። ልብ አንድ ቦታ ነው ያለው። እዛች አንድ ቦታ ላይ መቀመጥ የነበረብህ አንተ ነበርክ። ግን የነገሰው ይህ ኃጢአት ነው፣ ይሄ ሰው ነው፣ ይሄ አመል ነው፣ ይሄ ንግግር፣ ይሄ ስድቤ ነው እና ነቅለህ አውጣልኝ። ካንተ የሚበልጥ ነገር ሕይወቴ ላይ አይኑርብኝ። ጌታ ሆይ ሁልጊዜ እለምንሃለሁ፣ በፊትህ ሰግጄ እያለቀስኩ እለምንሃለሁ። ከዚህ ውጪ ሌላ ርዕስ የለኝም። ምክንያቱም ይህ ይስሐቄ፣ ይህ ለአንተ ብዬ መሰዋት ያቃተኝ ነገር ሕይወቴ ላይ ገዝፎብኛል። ካንተ በላይ ላስበልጠው አልቻልኩም። ክርስቶስ ሆይ ካንተ ላስበልጠው አልቻልኩም። በእኔ የሚያምን ምንም ማድረግ ይቻላል ብለሃል። ጌታ ሆይ አምናሃለሁ፣ ይህን ኃጢአት ከሕይወቴ ነቅለህ አውጣልኝ ብላችሁ በየቀኑ እግዚአብሔር መለመን። ሰው ሁሉ ነገሩ ከስሮ የመጨረሻ ነገር ላይ ደረጃ ላይ ደርሶ በእግዚአብሔር ተስፋ የሚያቆርጡ ሰዎች አሉ። ዜሮ እኮ ነው ነገሩ አክትሟል እኮ፣ ግን ያምኑታል። እግዚአብሔር በዜሮ ያምኑታል። እንደዚህ አይነት ሰዎች በጣም የሚገርማቸው ይሳካላቸዋል። እግዚአብሔርን ያመነ ስለማያፍር ማለት ነው። ነገሮች ጨልም ሲልባቸው አይ እግዚአብሔር የሆነ ነገር አለው በሉ። አይታይም እኮ ሎጂካሊ ስታዩት፣ ለሰዎች ማብራራት የማትችሉት በጣም ብዙ ነገር አለ። ግን እግዚአብሔርን ማመን ያስፈልጋል። የምወደውን በሉ በጎ ነገር አላደርግም፣ የማልወደውን ክፉ ነገር አደርጋለሁ። ይሄ እንግዲህ የሁላችንም ሕይወት ነው። በተለይ ደግሞ ወጣቶች የመጀመሪያው ማድረግ የምንፈልገው በጣም ብዙ ነገር አለ። በጣም ብዙ ማድረግ የምንወዳቸው ራሳችን ሕይወታችን ላይ ማየት የምንፈልገው በጣም ብዙ ነገር አለ። ብዙ መጸለይ እንፈልጋለን፣ ንስሐ መግባት እንፈልጋለን፣ ሥጋ ወደሙ መቀበል እንፈልጋለን፣ አስቀዳሽ መሆን እንፈልጋለን፣ አንባቢ መሆን እንፈልጋለን፣ ጎበዝ ተማሪ መሆን እንፈልጋለን። ከምንም ነገር በላይ ከሰዎች ጋር በጣም በሰላም የሚኖረው ሰው የምትኖረው ሴት መሆን እንፈልጋለን። ግን አልቻልም። ማድረግ የምንፈልገው ነገር አለ። ቱዱ ሊስት አለን፣ እንደረድረዋለን፣ አንዱንም ቲክ አናደርገውም፣ አይፈጸምም። ፕላን እናደርጋለን። የዛሬ ዓመት 2018 ምናምን ብለናል፣ አናደርገውም። ራሳችን እናውቀዋለን። ምክንያቱም 2017 ላይ እንዴት እንደሆነ ስለምናውቀው ማለት ነው። ሁሌ ግን የሆነ ራሳችን ላይ ማየት የምንፈልገው ማንነት አለ የለም አለ አይደል? ግን አድርገናል፣ አቅቶናል። ሰው ለምንድን ነው ይህን ማድረግ ያቃተ ቢባል ብቸኛ ሊልን የምንችለው ነገር ምንድን ነው? አቅቶኝ ነው። በቃ ስላልሞከርን ነው እንዳይባል እንደኛ ያልሞከረ የለም። ምን ያላረግነው ነገር አለ አይደል? በጧት ተነስቶ የጧት ሌሊት ተነስተን አንባቢ ምናምን ለመሆን ስንት ያላረግነው። በጊዜ ተኛን ግን አይሆንም። የሆነ ነገር እንጣለን፣ እንጠጣለን፣ ቡና ምን ያላረግነው ነገር አለ። ጎበዝ ተማሪ ደግሞ በተለይ ደግሞ ጥሩ መንፈሳዊ ኦርቶዶክሳዊ የሆነ ወጣት ለመሆን ያላረግነው ነገር የለም። ግን አልቻለም። ደግሞ በዚህ ቢበቃን ጥሩ ነበር። በዚህ ቢበቃን እኮ ጥሩ ነበር። የማንወደውን ክፉ ነገር ምን እንላለን? እናደርገዋለን። በተቃራኒ ሁላችንም የሆነ ማድረግ የማንፈልገው ግን በየቀኑ የምናደርገው ኃጢአት አለ። ሁላችንም ያሰቃየን፣ ራሳችንን በመስታወት ስናይ እንድንጠላው ያደረገን፣ እኔማ ገብርኤል መግባት አይገባኝም እንድንል ያደረገን፣ ክራችንን እንድንበጥስ ክርስቲያን ልባል አይገባኝም እንድንል ያደረገን፣ ከሰው በታች ከጓደኞቻችን በታች ያደረገን፣ ቶሎ ተሰባሪ እንድንሆን ያደረገን፣ ቶሎ እንዲከፋን፣ ቶሎ እንድናለቅስ፣ በአንዴ ትዝ እያለ እያሸማቀቀ ራሳችን እንድንጠላ የሚያደርገን የሆነ ኃጢአት አለ፣ የሆነ ድክመት አለ። ከእግዚአብሔር የሚያርቅ እንፈልጋለን እኮ ወደ እግዚአብሔር መቅረብ ግን አንችልም። ምለናል፣ ተገዝተናል፣ ተስለን እናውቃለን። ገብርኤል ይህንን ኃጢአት ከኔ ከነቀልክልኝ ብለን እናውቃለን፣ ግን አልቻልንም። ሁሌ ራሳችንን ስናደርገው ነው የምናገኘው። ሁሌ ስናደርገው ነው የምናገኘው ራሳችንን። ሞታችንን እንድንመኝ አድርጎናል ይህ ኃጢአት። ሞታችንን እንዲሆነው ከመኖርማ ብለናል ሁላችንም። መብራት አጥፍተን መኝታ ቤታችን ቆልፈን የምናደርገው አንፈልግም እኮ እውነት አንፈልግም እንደዚህ መሆን። ለምንድን ነው የምታደርገው ቢባል ለዚህኛው ደግሞ አንድ መልሳችን ምንድን ነው? ወድጄ አይደለም እኮ አይደል? ወደን ነው? ወዳችሁ ነው? አይደለም። መተው እኮ ፈልጋለሁ። ሰርች አድርገናል ሃው ቱ ስቶፕ ምናምን ብለን ድረሱ ግን አልቻለም። ምን ያላረግነው ነገር ሄደን መጨረሻ ላይ ተስፋ ቆርጠን ራስህን አጥፋ ሚል ድምፅ ነው ጆሮአችን ላይ የሚያቃጭል። በቃ እንዲሆነ ከምትኖር ኑሮ ነው እንዴ? ኑሮ ነው ወይ?
ሁልጊዜ ድብብቆች ሰዎች እንዳያውቁብን ያንን ኃጢአት ክፉ ልማድ አመል ሱስ ይዞን ብንፈልግ እኮ ጥሩ ነው ግን አይደለም። አንዳንዴማ ሁለት ማንነት ያለንም ይመስለናል። ያንን ነገር ሲያደርገው ደስ የሚለው ከዛስ አድርጎት ሲጨርስ ደግሞ የሚከፋው ማንነት አለ አይደል? እኛ የትኛው ነን? እሺ ቤተክርስቲያን ስንመጣ ሰላም ይሰማናል፣ ይዛ መጥፎ ቦታ ስንሄድም ሰላም ይሰማናል፣ ደስ ይላናል። ያኛው ግን ኃጢአቱን አድርገነው ስንጨርስ ሁሌ ልባችን ይቃጠልብናል። በትክክል ራሳችን ላይ ተስፋ እንድንቆርጥ አድርጎናል። ለምን? ሰው መሞከር እስከሚችለው ሙከራ ድረስ ሞክረናል፣ አልሞክርም ግን አልቻልንም ነው። የሆነ ክፉ ልማድ አለ፣ የሆነ ሱስ አለ፣ የሆነ ሰው አለ። ከዚህ በኋላ አላወራውም፣ ቴክስት አላረግለትም ብለን ምናረግለት የሚያመላልሰን ማለት ነው። የሆነ ቦታ አለ። እግዚአብሔር ስለዚህኛው ስለተቸገርንበት አንዱ ኃጢአት ምን እንደሚለን ታውቃላችሁ? የምትወደውን አንዱ ልጅህ አርጋ የወደድከውን ኃጢአትህን ምን በልልኝ ሰዋልኝ ነው የሚለው። ሁላችንም ለእግዚአብሔር ብለን መሰዋት ያቃተን ይስሐቅ አለን። ጸሎት እንዳናደርግ የሚያደርገን ማታ ራሳችን እንድንጠላ አድርጎን ጠዋት ስንነሳ ይህንን ባደረግኩበት እጅ ይህንን በሰራሁበት ሰውነቴ የጸሎት መጽሐፍማ አልይዝም ብለን ጸሎት እንዳናደርግ የሚያደርገን ይስሐቅ አለን። መሰዋት አቅቶናል። እግዚአብሔር ደግሞ ያቺን ነው የሚለው፣ እሱን ነገር ተውልኝ ነው፣ ለእኔ ብለህ ተውልኝ። እና ምንድን ነው የምናደርገው? በጣም ብዙ ጊዜ ከዚህ ነገር ውጡ፣ ይህንን ኃጢአት ተዉ ምናምን እንባላለን። እንዴት መውጣት እንዳለብን ግን አናውቅም አደለ? ንስሐ ግቡ ይባላል። ንስሐ መግባት እንዳለብን እኮ እናውቃለን ለዚህ ኃጢአታችን። ግን እንዴት ነው ምን ተወው ነው የመጀመሪያው ነገር። መፍትሄ ነው አሁን የመጀመሪያው ነገር ይስሐቅን መለየት ነው። ያን ይስሐቅ ብቶ ወደ እግዚአብሔር የሚያቀርበኝ ብሰዋለት ለእግዚአብሔር ተወው የሚለኝ ነገር ምንድን ነው? እስኪ አንድ ቀን ዛሬ ቤታችሁ ቁጭ ብላችሁ እስኪ መብራታችሁን አጥፍታችሁ ቁጭ ብላችሁ ከራሳችሁ ጋር ምንድን ነው ከእግዚአብሔር እያራቀኝ ያለ እኔ በየቀኑ እያደረግኩት ያለው መጥፎ ነገር ምንድን ነው? መተው እንዳለብኝ እያወቅኩ ግን የማደርገው ነገር ምንድን ነው? ለዩት። ይስሐቃችሁ ያን የምንቸገርበትን ነገር እንለየው። ቁጭ ብለን ስለ ጉዳዩ እናስብ። መቼ ነው እንደዚህ አይነት ሰው የሆንኩት? መቼ ነው የጀመርከው ያንን ኃጢአት? ማን ያስለመደ? እንዲህ ነው የገባው? ቁጭ ብለን ሪያሊቲውን ፌስ እናድርግ እስኪ። እውነት አንድ ቀን ስልካችን ወደ ጎን ወርረን ከራሳችን ጋር እናውራ። ከእግዚአብሔር እያራቀኝ ያለ አንድ ነገር እግዚአብሔር እንድተውለት የሚፈልገው ያ ነገር ምንድን ነው ብለን እናስብ። ይመጣልናል አይደል? ሰው ሊሆን ይችላል፣ ጊዜ የለኝም ምናምን ልንል እንችላል። ትምህርት ይስሐቃችሁ ሊሆን ይችላል። የምታጠናው ጥናት መጽሐፍ ቅዱስ እንዳታነብና ጸሎት እንዳታደርግ ወደ ቤተክርስቲያን እንዳትሄድ የሚያደርግ ከሆነ ይስሐቅ ነው መተውን ያለብህ። ምክንያቱም እግዚአብሔር እንኳን ከትምህርት ከአባትና ከእናትም ስለሚበልጥ ተናግሯል ክርስቶስ በወንጌል። ማንም ከኔ አብልጦ እናትና አባቱን ቢወድ እህት ወንድሙን ቢያስበልጥ የተረገመ ይሁን ነው የሚለው። ከእናት ከአባት በላይ የሚወደድ እግዚአብሔር አይታችኋል። ቅድም ነግሬያችኋለሁ አብርሃም ምን ያህል እግዚአብሔር እንደሚወዱ አይደለ? የሚተውለት አምላክ ነው። ብዙ የሚተውለት አምላክ ነው። ብዙ ነገር ሁሉ ነገሩን የሰጠን አምላክ እኮ ነው። ራሱን የሰጠን ክርስቶስ። እንለየው አንድ ቀን ቁጭ ብለን ምንድን ነው እየሆንኩ ያለሁት? በህይወቴ ምንድን ነው እያደረኩ ያለሁት? ይህ መንገድ ያዋጣኛል? ክርስቶስን እኮ በየቀኑ እንዲሰቃይ እያደረኩት ነው። ባዳነው ሰው እንዲበደል እያደረኩት ነው። ታውቃላችሁ አንድ ክርስቶስ እንግዲህ የሾህ አክሊሉን ካያችሁት 3000 ነው እሾህ አክሊሎቹ በቁጥር 70ዎቹ ጭንቅላት ውስጥ ገብተዋል፣ ወደ ውስጥ ገብተዋል። ምን ያህል ሊያመው እንደሚችል አስቡ። አንተ ያንን ኃጢአት ስትሰራው ሌላ 71ኛ ሾህ እየጨመርክ በእጅህ በእንጨት እየቆሰቆስክ እንዲያመው እያደረገው ክርስቶስን ድጋሚ እየሰቀለው ነው። ያንን ኃጢአት ስናደርገው እስከ መቼ ነው የወደደኝ ጌታ ላይ እንደዚህ የሚጨክነው እና እንደዚህ የሚያደርገኝ ነገር ምንድን ነው ብለን አንድ ቀን ቁጭ ብለን ከራሳችን ጋር እናወራ። ከዛስ ያ ክፉ ልማድ ያ ክፉ ኃጢአት ህይወታችን ላይ ያመጣውን ኢፌክት ቁጭ ብለን እናስበው እስኪ። ምን እንዳደረገን፣ እንዴት ከሰው በታች እንዳደረገን፣ መረጋገጫ እንዳደረገን። እውነት ራሳችን መስታወት ላይ ስናየው ጥሩ ስሜት ነበር ሊሰማን የሚገባው። በዚህ ልክ ራሳችን እንድንጠላ እንዴት እንዳደረገን። ዛሬ ለምሳሌ ቁጭ ብላችሁ ስለ አንድ ጓደኛችሁ ግን
ስላደረገው ክፋት በየቀኑ ብታስቡ ነገ ሄዳችሁ ያስጠላችኋል። አይ ሰውዬ ለምን ምኑን ብቻ ስላሰባችሁ ምኑን ካሰባችሁ ነው ያስጠላችሁ የለ ሰውየው። ስለ ኃጢአታችሁ ክፋት አስቡ። ምን እንዳረጋችሁ፣ እንዴት እንደበደላችሁ፣ እንዴት እንደወጋችሁ፣ ያዳናችሁ ክርስቶስ ላይ እንዴት ጀርባችሁን እንድታዞሩ እንዳረጋችሁ አስብ። ቁጭ ብለህ ያን ያስጠላሃል ምን እንዳደረገ ሲገባ። እኛ እኮ ስላልገባ ነው። ይሄ ስልካችን እንዴት መጫወቻ እንዳደረገን፣ እንዴት ገዢ ባሪያ እንዳደረገን ብናቅ ድሮ እንወረውረው ነበር፣ ድሮ እንጥለው ነበር። ያ ሰው ያ ጊዜ እንዴት ከእግዚአብሔር እንዳራቀን፣ ነፍሳችንን በዓይናችን ብናያት እንዴት ጉስቁል እንዳለች ብናይ እናዝንላት ነበር። ፊታችሁ ላይ ማዲያት ቢወጣ እኮ ትደነግጣላችሁ አይደለ? ትንሽ ጠቆር ትሉ የሆነ እንደው ግርጥት ብትሉ ትደነግጣላችሁ። አረ የሆነ ክሬም ልቀባ ሰርች ምናምን። ነፍስህን ብታያት እንዴት ልትሆን ምን ልንሆን ነው? ነፍሳችንን ብናያት ስለዚህ ቁጭ ብሎ ማሰብ ያስፈልጋል። ሶስተኛው መጸለይ ነው። ጸሎት አይኑ በጣም ከባድ ነው። ያንን በጣም ምንጠላውን ኃጢአት ማታ አድርገን ጠዋት ለጸሎት መቆም በጣም ከባድ ነው። በጣም ከባድ ነው። ያቃጭላል። አታፍርም ይላል። አታፍሪም? ምንም እንዳላረገ ሰው ጭራሽ ጸሎት መጽሐፍ ይዘህ እግዚአብሔር ፊት አይንህን በጨው አጥበህ ይላል። ይከብዳል። እግዚአብሔር ይኸውልህ ከመነሳትህ እንጂ ከውድቀትህ ምንም የለው። ልጄ ተነሳልኝ፣ ልጄ ጸሎት ሊያደርግ ተነሳልኝ ነው የሚለው። ዲማታ እንደዛ አድርግ አንተ አይደብርህም የሚል እግዚአብሔር የለም። እንደዚህ አይነት አባት አይደለም እግዚአብሔር። ባደረከው ትላንት ባደረከው ኃጢአት የሚያሸማቅቅህ አባት የለም። እንደዚህ አይነት እግዚአብሔር አይደለም ያለን እኛ። አንድ ሕፃን ልጅ መራመድ የማይችል ሕፃን ልጅ አባ ገብረ ኪዳን ሲያስተምሩ አንድ መራመድ የማይችል ሕፃን ልጅ ድንገት ስኳር ቢደፋ ተነስቶ አንስቶ ቢደፋ እናትየው መራመዱን ነው የሚያስደንቃት፣ ስኳር መድፋቱን የሚያናዳት። ለአንተ ለጸሎት መቆምህ ነው እግዚአብሔርን የሚያስደስተው። ትላንት ያደረገው ኃጢአት አይደለም፣ ለሱ ተስፋ ነው። አንድ ቃል ልንገራችሁ፣ ያንን በሕይወታችሁ የምትጠሉትን ኃጢአት ማታ አድርጋችሁ ጠዋት ለመጸለይ አቅም ካላችሁ ምንም ታሸንፋላችሁ። ምንም እንደዚህ አይነት ሰው በእግዚአብሔር ምሕረት የሚተማመን ሰው አይኖ በጣም ድፍረት ምናምን እንደሚመስል ነጠላሽን አድርገሽ እንዳደረግነው ያንን ኃጢአት እንደሰራ ነው ነጠላችን አድርገን ጸሎት ለማድረግ መነሳት አለብን። ተስፋ እንዳትቆርጡ እና በየቀኑ ስለዛ ኃጢአት እግዚአብሔርን እንለምነው። የሞተልን ክርስቶስ ስለ አንድ ጉዳይ ብነዘነዘው እሺ አይለን? እንለምነው ስለዛ ጉዳይ። ያቺ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት አስቡት። 12 ዓመት ኮንቲኒስሊ ደም ይፈሳት ነበር። ቀጥ ብሎ ቆመ። ይሄ የኃጢአት ደማችን የሚቆመው ምናልባት ከአንድ ቀን በኋላ ሊሆን ይችላል ለኛ፣ ምናልባት ደግሞ ከ20 ዓመት በኋላ ሊሆን ይችላል። ዋናው ምን መሆኑ ነው? መቆሙ ነው። ስለዚህ በየቀኑ እግዚአብሔርን ጠይቁት። አቁምልኝ ይሄን የኃጢአቴን ደም ብለን በየቀኑ ስፔሲፊካሊ ስለ ኃጢአቱ ስለዛ ስለምንቸገርበት ነገር እግዚአብሔርን በየጊዜው መጠየቅ። እግዚአብሔር ምን ያህል እንደምንፈልገው ሲያቅ፣ ምን ያህል ይሄ ነገር እንደጠላ ነው ሲያቅ፣ እሱ አንድ ቀን ከዚህ ኃጢአተኛ ነፃ የሚያወጣበት ቀን ይመጣል። ያንን ቀን ያቅርብልን። ሶስተኛውና ዋነኛው ነገር ተስፋ አለመቁረጥ ነው። ይህን እንግዲህ በጣም ብዙ ጊዜ ተነጋግረናል። አንድ ወደ አቡነ ሺኖዳ ይሄድና አባቴ እኔ ሰለቸኝ፣ ሁልጊዜ እነሳለሁ፣ ከዛ ወድቃለሁ፣ እነሳለሁ፣ ወድቃለሁ፣ ንስሐ ገባለሁ፣ አሁንም ወድቃለሁ፣ መረረኝ በቃ እና ይሄ የመጨረሻ በቃ ምክሬ ነው፣ እርሶን ለመቀበል የምመጣው የመጨረሻ ነው፣ በቃ መሮኛል አላቸው። ልጄ እኔ ምንም ምልህ ነገር የለም፣ ግን ቅድም የተናገርከትን አረፍተ ነገር ላስተካክልልህ አሉት። እሱ ምንድን ነው ሲል የነበረው? እነሳለሁ፣ ከዛስ ልጄ አረፍተ ነገሩን ቀይረው ቅደም ተከተሉን አሉት። ምን ሆነ? ከዛስ እስኪ ወድቃለሁ በሉ፣ ሁላችሁም በሉ፣ ከዛስ ባይ ዲፎልት ዋት ዩ ስታርት ኢዝ ዋት ዩ ስቶፕ ነው አይደል? የሆነ ነገር ጀመራችሁ ማለት የሆነ ነገር አቆማችሁ ማለት ነው። እየሰማችሁ ነው? አሁን እኔ እያወራሁ ነው። ውሃ መጠጣት ብጀምር ምን ማድረግ አቆምኩ ማለት ነው። ስለዚህ ማውራት ለማቆም አይደለም መታገል ያለብኝ፣ ውሃ ለመጠጣት ነው መታገል ያለብኝ። ሰማችሁኝ? እናንተ ጥሩ ነገሩ ላይ ብቻ ጥረት አድርጉ። ጸሎት ማድረግ፣ ቤተክርስቲያን መምጣት ምናምን በሉ፣ ኃጢአቱን አድርጉት፣ ግን ጠዋት ያንን ድገሙት። እናድርጉ። ክርስትና ልምምድ ነው። ከዛ የሆነ ቀን 12 ሰዓት ሙሉ መንፈሳዊ ነገር ስናደርግ ራሳችን እናገኘዋለን። ሳናውቀው እንቀየራለን። ሰው እግዚአብሔርን ካልወደደ በቀር ኃጢአትን ሊጠላ አይችልም።